ዲጂታል ማርኬቲንግ ለአነስተኛ ንግዶች የእድገት ምስጢር። ለምን ገና በባለ መንገድ ትታገላላችሁ? ሰላም፣ ዛሬ ዲጂታል ማርኬቲንግ ክፍል 2 ይቀርባል። የእርስዎ ትንሿ ንግድ በየቀኑ ብዙ ሰዎች እይታ ውስጥ እንዲገባ ይፈልጋሉ? እንግዲያውስ በሺዎች የሚቆጠሩ ደንበኞች በየቀኑ ስልክ ላይ ተጠምደዋል። ነገር ግን የእርስዎ ንግድ ከዚያ ከሌለ ትልቅ እድል እያጡ ነው ማለት ነው። ብዙ ነጋዴዎች አሁንም በወረቀት ማስታወቂያዎችን ወይም በቃል ብቻ በመተማመናቸው ንግዳቸውን ለማሳደግ ይቸገራሉ። ምክንያቱም ይህ የቆየ አካል ስለሆነ ማለት ነው። ዲጂታል ማርኬቲንግ ማለት ትልቅ በጀት ሳይኖሮት ንግድዎን በዓለም ዙሪያ ካሉ ሰዎች ጋር ማገናኘት ማለት ነው። እንዴት? በአንድ ላፕቶፕ ብቻ በትክክለኛው ሰዓት በትክክለኛው ሰው ፊት ምርትዎን ማቅረብ ይችላሉ። ወይም ደግሞ እጅዎ ላይ በሚገኘው በስልክዎ ብቻ ማለት ነው። ጥናቶች እንደሚያሳዩት ከሆነ ከዲጂታል ማርኬቲንግ ጋር ግንኙነት ያላቸው ንግዶች ከዲጂታል ማርኬቲንግ ጋር ግንኙነት ከሌላቸው ጋር ሲወዳደሩ ከ2 እጥፍ በላይ በፍጥነት ያድጋሉ። ስራው አሁን በሰፈሮ ብቻ የተወሰነ አይደለም። በፌስቡክ ወይም በኢንስታግራም አማካኝነት በአንድ ጊዜ በመቶዎች የሚቆጠሩ ደንበኞቻችን ጋር ማድረስ ይቻላል። አልችልም እያሉ ከመጠበቅ ይልቅ ዛሬውኑ ወደ ዲጂታል ዓለም ይቀላቀሉ። የምርቶቻችሁን ፎቶዎች በስልክ አንስተው በመለጠፍ ብቻ የገበያ መሪ መሆን ይችላሉ። አንዴ ከጀመሩ በኋላ ውጤቱን በአይኖ ሲያዩ ማቆም አይፈልጉም። ተጨማሪ የንግድ እድገቶችን፣ ስልቶችን እንዲሁም ስለ ዲጂታል ማርኬቲንግ ለማወቅ አሁኑ ይህን ቻናል ሰብስክራይብ ያድርጉ።